ሳምታን እዚህ እግረ መንገዳችን ካቆየጋ እንቃይ አይዞ መንጋሻ ምንድነው የሚያደርግ ማለት ነው ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮች አይዞ አንተ ደግሞ ጨዋታ ተወዳለህ ተው በቃ አትሳቅ ይቅርብ የሚያመልጥ ከሆነ እኔ ካንተ ማረሰው ጨዋታ መንገብ የጉርጓድ አስካለም ያዛት መንጋሻ ባሽሽና እንትና አንተ ሁሉ ዳሰክ ድሙ ነው እንደጣጣ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ ተራባላ አስካለም ባሽሽና መንገ ፖፖ ታሽሽና ሌላ ብለኪን ተሳይፊ እሺ ሌላ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ አረባካችሁ ታንከሩ ነው አስካለ አረባካችሁ ቺንስ ማና ያባት ናይስትሊ ወርቴጋ እንደ አደበዘስከኝ ነግቢ የማውቀው ስሜት ምን ስትሆን ነው እንደዚህ የተሰባበርከው? ከጣራ ላይ ወድቄ ነው ከጣራ ላይ ሟች ነኝ አይዞር ተጋ የሚያልፍ ነገር ነው እንዴ ቀሲያክ እንዴ ለምን ለፋት ባላበት ለሚበላ ነገር ምሳሌ እንግዛለን ሶፋ ብላበት ሚሻል ነገር ነው ዲሽ አስተካክላለሁ ብዬ ነው ሲንፋት ነው እርምጃ ማለት ፓኪስታን ቤት ነው ሻለ ልትቀልዱብኝ ነው እንደ መጣችሁት ሞት አይደለም ወርተጋ እንደዛ አይደለም እየቀለዳችሁብኝ ነው ይሄው ሞት ውጡልኝ መልካም ልደት ይሁንልኝ ረባጋ አምላክ ተጋ ነፍስ ማር ቀላሉን አድርግልሽ መልካም ልደት ወይ ነው ስሚሽ ሞዴል አስካለ እንዴት ነው የሚያረግሽ ልጄ ጡት ማግኘት አልቻለም ምንም እንትና አይልም አይወጣም ጡት ሚልክ ታንከር ሳካር እስቲ ታኝ እዛጋ ግላጪ ችግር የለም አራራራ እነ መሰለጡት ነው እንዴት ነው ለምንድን ነው ቀበቶ የምትፈታው አይደለም ባዚ ነበር መግረፍ ማለት ማሳብ ኮንትን ብሎት ነው እስቲ ዋው እንትን አላለም አንተ ተዳፈን እስቲ ማሳብ ነው መጣ አው መጣ አሁን አየሽ ጥሩ ነው መጣ ቆይ አይዞሽ ቆይ በቃ ስራ ጀምሯል በቃ እንትን ማድረግ ትችላለህ ዶክተር በነካጂ ሽንተም እኮ እምቢ ይለኛል አንዳንድ ማለት እቺ ዋ ምን እያረክ ነው ፈት አካውንትን አንቀሳቅሰው ብሎ እያንቀሳቀስኩት ነው እንጂ አሬው ጉድ ሀገር ይሄ ደንበጃን አልመጣም አሁንስ እሺ የነስ መጪና ላኪ እንዴ ወይ ሳሪ አጠገቤ እንዳደርስ ሁለተኛ ኧረ እኔ በትርፍ ጊዜ የምሰራው ነው ሳሪ አልመጣም አሁንስ በዛውንስ አቤት ማነው ሰላም ነው የበሰራተኛ ሁሉ ልጆች አንቺ ናቸው ስንት ናቸው ማለት 9 ይሄ ከካዘርሹ ጋር 10 ማለት ነው ጡትም አልጣለም አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው ወጣ ይደጉልሽ ይደጉልሽ ባለቤቴን ቤት ስለሚል ስራ ያግዝሻል ለዚህ ነው ምርት ያበዛችሁ ትበቱ ስሜ ሳልገባ እንደዚህ ተካረጉ ቢገባማ ይዋጉኛል ቢገባ ይዋጉኛል አንቢታው እንዴው ምን አደረኩ ፈቂ ምን ነው ወንክ በሰንበቼን መንገር ለህር ነው ምሽቴን አደራ ጠብቅልኝ ያሻተን አቀርብላት ብለ እንዴው ጉርታ ነገር አዲያ ምንድነው ጥፋቴ ጠብቃት ብለ እንዴው የድሮ ባሏን ቤት የድረስ ተሰድብኛል ፈቂ ያሻተን ስደድላት ብለኛል በፊት ደግሞ እሱ ነበር ሲያሻት የነበር ብዬ ነው አቤት ማነው ሰላም ነው የበሰራተኛ ሁሉ ልጆች አንቺ ናቸው ስንት ናቸው ማለት 9 ይሄ ከካዘርሹ ጋር 10 ማለት ነው ጡትም አልጣለም አቢ እዛ ጥባ አትርጭ ማዳገረ
ልጆችሽ ናቸው? በጣም ይደጉልሽ። ይደጋብሽኝ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምርት ያበዛችሁት። ቤት ውስጥ ስሜ ሳልገባ እንደዚህ ተካረጉ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው አሎ አስካለ አቤት። ጭቁኑ ቆጨማ ነኝ ካፍ ኡፉኝት እድር ጊዜያዊ አስተዳደር ሲኢኦ ማለት ነው። እሺ አውቃለሁ። ወጥ ካላልኩ ዋይፋይ ፓስዋርድ ቀየራችሁ እንደ ሆትስፖት አብሪተን ነበር። በእናንተም ቀየራችሁ እንደ አዎ ቀይረናል። እንትን ፈለግን። አሁን ለጥሩምባ ነፊዎችና ለሴቶች ድር ባልትና ኢሜል ያደረኩ ኔትወርክ ተቋረጠ። ፓስዋርድ ንገርኝ። ያዝ በቃ አዲሱ። እሺ አስካለ መሰላል ተባረክ። ጨምር አንድ መሰላል ድጋሚ ማለት ነው። መሰላል አንድ ሌላ መሰላል ጨምርና ጣራ ላይ ወጥተህ ተፈጥፈጥ። እሺ እናሽን እኔ ለአንተ ብዬ ነው እንደመጋባ የተገዛሁት። ሀቅ ካላደረኩሽ እኔ ቆጨም አይደለም። ደግሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታወሪ፣ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ። አፌን ከከፈትኩማ ደሞዜም ይታይብኛል። ይቅር ይበልሽ። ምንድነው የሆነው? ምን እንዳስነኩብን አላውቅም። በቃ አስቸገረ ቤት። ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ። ኮንሰርት ዲስኦርደር ካልጨፈራችሁ ጉቁማ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ። ከባርቻቻ ድዝልስ ነው ትውልዱ የተጠቃበት ያለ ክፉ ባስካርጅና ጭፈራ። ሰው በጭፈራ ይዝናናን፣ እኛ ተሳቀም ማለቃችን። ቶርክ ዲስኦርደር ስልክ ጠራ። ሶራ ዶክተር ጨፍር ዶክተር እያልን አደራ አለምዬ ሶራ እኔ ነው ጨፍር እንደ እኔ ዲስፕሊን አይፈቅድም፣ አልጨፍርም። ዶክተር እንትን አትበል፣ ጨፍር በቃ ዝም ብለህ ጨፍር። ሃይማኖት አይፈቅድም፣ ግን እሺ የማንም አይፈቅድም፣ ጨፍር። ልጄ እኮ ቀይራብኝ ነው ጥሪ እንጂ አልጨፍርም። ሰብስክራይብ አድርግ አንተ ቱ ባዚህ ስልክ እንደነው ታዲያ ሰብስክራይብ። እሺ ሰብስክራይብ አረጋለሁ። አንተ ቱ አርጉ ሰብስክራይብ። እሺ ችግር የለም። እኔ ስሪ ሰርተይ እዳና ስሪ እንደ ትርሲ ችግር የለም። ልጅሽ ነው አይደለ? ልጅሽ ነው እዳ ቦታበት እንደዛ እንትን ነው እየሰራው እኮ ማውራት እንችላለን። አስኩ ይሻላል። እንትን ነው የተወሰነ ሳንቲም እኮ 3000 ብር ፈልግ። አብታው ብድር ነው ብድር ፈልገን እንደዛ አብታው እንትን ነው ካለሽ ሎነሽ ጉዳይ እና ብድር አታርፍም። ችግር የለም። አትቆጪ ተልጅ እንትን ካለሽ ብዬ እኮ ነው የተወሰነ ሳንቲም። በእናትሽ አስኩዬ አንዳንድ ነገር ላይ አልኩት የነበረችኝ ምንም ነገር የለኝም። አዎ አስኩዬ ቀጣው አታቀርብኝ እንዴ? አይ ብድር ግን የለሽም ማለት ይሄ ልጅ አይደለም፣ ያጠፋልሽ ፋንጂ ነው። ይሄ ልጅ አይደለም። እኔ ውጪ አገኛለሁ። አገርኔ ለጠበቃ ይደውላል። ተው የስራሽን እስጥሽ አያቆለጭ እንደው ምን ብለው ነው ፈጥ እንዴው ጉዴ ማለት ያሚሉ ልቤን ይተኩሰኛል ብለው ተነጥለው እንደው አልጬ ይበላል። ኋላ እንዲው ማን እንዲው ወጣጠረ ማለት እናሳ እና እንዲያ ተሆነ ለምን ወደ ጓሮ አይዘልቁም ብላችሁ ጊዜ እንደው አጉምዶ ሊቆል ይጉዲያ ይሰጉል። ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሻሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። እንዴ ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ጠራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ምናንም ሺሻራኒ አልህል በጣም የሚዘውጅ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ ነው ስለሆንኩ አበሻ አፈንጃለችኝ በስተመጨረሻ። ከዛ ሰጠዋት በመዶሻ። ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወረድኩኝ። ከዛ እዚህ ገባሁ። እውነቴን ነው የምልህ። አትጣ ወንድሜ፣ ያለን ተቀፈል ነው እኮ እውነት። እንደዚህ ጀመራችሁ ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ ነው እንግዲህ ካለ ተካፍለህ ብላ ነው። ይኸው ምንድነው? በቆሎ ቁላው እኔ እንትን ምን ይሰራልኛል?
አንዴ የኔ ቆንጆ በኔ ጨከንሽ አትዝጊ። ቆይ ነገር አብቅቷል። በቃ ተወኝ። በኔ ጨከንሽ እናቴ። እኔ እኮ መተኛት አልቻልኩም። በኔ ምን ስልክህን ያዝ እሺ። ሄደ አልገባም። ኖ ሲግናል። ኧረ በእናትህ ና ውረድ ወይን ካልቻልክ። ኧረ እኔ እችላለሁ። በሀገርም እንደኔ የታወቀ ዲሽተር የለም። ዛሬ የሀገር ውስጥ ሚዲያ ለምን እንደጠመመብኝ አላውቅም። የገባ ነገር አለ። አሁን አልጀዚራ እኮ ነው የገባው። እናቱን በቃ የአልጀዚራውን ብቻ ሳንቲም ሲጠኝ እኔም ቀኑን ሙሉ ፈጀው ልሂዳ